አራስ ቤት የገባ ሰው ወደ ቤተ ክርስቲያን ጸበል ሳይረጭ መግባት ይችላል የሚል ጥያቄ ተጠይቄያለሁ። እንግዲህ የአራስ ስርዓት በኦሪት ዘሌዋውያን ምዕራፍ 12 ላይ ተቀምጦ እናገኘዋለን። አራስ እስከ 40ኛው ቀን ወንድ ከወለደች እስከ 80ኛው ቀን ሴት ከወለደች ወደ መገናኛ ድንኳኑ ወይም ወደ ቤተ መቅደሱ እንዳትገባ ተከልክላለች ማለት ነው። ነገር ግን አራስ ቤት የገባ ሰው ወደ ቤተ መቅደስ መግባት ይችላል ወይ በሐዲስ ኪዳን የሚለው ያኛው በብሉይ ኪዳን ነው። በሐዲስ ኪዳን ግን ወደ ቤተ መቅደስ ወዳውኑ ሴትዮቱን ጠይቆ እንኳን ማርያም ማረችሽ በሽልም ታውጣሽ ብሎ ወደ ቤተ መቅደስ ወይም ወደ ቤተ ክርስቲያን ለቅዳሴ ከሰዓት ሄዶ ማስቀደስ ይችላሉ የሚል ጥያቄ ተጠይቄያለሁ ማለት ነው። ለጠያቂዎቼ ክብር አለኝ፣ እግዚአብሔር ያክብርልኝ። ነገር ግን ይቻላል፣ የሚከለክል ሕግ የለም ማለት ነው። አሁን በሐዲስ ኪዳን የወር አበባ ለምሳሌ ያህል የመርገም ደም ከመባል ወደ ወር አበባ መጥቷል ማለት ነው። ስለ ወር አበባ ስለ ስጋ ፈሳሽ ደግሞ በዘሌዋውያን ምዕራፍ 15 ላይ ተዘርዝሮ እናገኛለን ማለት ነው። አንድ ሴት የወር አበባ በምታይበት ሰዓት እስከ 7ኛው ቀን ለራሷ በቤተ ክርስቲያኑ ዙሪያ በገረገራው ማለት ነው በዚህ በአጥር በመጠለያው ስር ጸሎት እንድትጸልይ ይፈቀድላታል ማለት ነው። ከዛስ መስቀል መሳለም ትችላለች ትችላለች፣ ምን ይከለክላታል? ይሄ ብቻ አይደለም። የግብረ ስጋ ግንኙነት የፈጸሙ ባልና ሚስት መስቀል መሳለም ይችላሉ፣ የሚከለክል ነገር የለም። ይሄ ግንኙነቱ ርኩሰት አይደለም። አሁን ሰውን የሚያረከስ ነገር የለም። በነገራችን ላይ በሐዲስ ኪዳን አሁን ሰውን ሊያረከስ የሚችል ነገር የለም። ሰው አሁን ተቀድሷል። በእንዲህ አይነት በዚህ ህግ በዛ ህግ የሞተ አትንካ እንዲህ አትበል። የሞተ ሰው ለምሳሌ ሰው ከሞተ በኋላ በብሉይ ኪዳን መንካት ክልክል ነበር። እንኳን ሰው እቅርና እንስሳት ራሱ ቢነኩት አጸያፊ ነበር። አሁን በሐዲስ ኪዳን ሰው ከሞተ አጥባችሁ ስማችሁ መቅበር ነው እንጂ አይ እንዳይነካኝ እንዳረክስ የሚባል ነገር በሐዲስ ኪዳን የሚያረክስ ነገር የለም። ምክንያቱም ቅድስናችን አሁን ወደ ድሮ ተመልሷል ማለት ነው። ወደ ድሮ ተመልሷል። እንዲህ በቀላሉ የሚወርቅ በቀላሉ የሚሰበር ቅድስና የለም አሁን ማለት ነው። እና ስለዚህ ሴቶች ወይም ወንዶች ከሚስቶቻቸው ጋር አድረው ጸሎት መጸለይ ይችላሉ የሚል ጥያቄም ተጠይቋል። ይችላሉ፣ የሚከለክል ነገር የለም። ሰውነታቸውን ታጥበው ነው የሚለው ፍትሐ ነገሥቱ። ሰውነታቸውን ታጥበው ባልና ሚስቱ ወዲያውኑ እሷ በሴት መጸለያ እሱ በወንድ መጸለያ በዛው በቤታቸው ማለት ነው። ሴቲቱ በቀኝ ወንድየው ደግሞ በግራ በኩል ቁመው እዛው የጸሎት ቤታቸው መጸለይ ይችላሉ። የሚከለክላቸው ነገር የለም። ጧት ደግሞ ቤተክርስቲያን በር ላይ ሂደው ሲሳለሙ ደግሞ ያው ወደ ውስጥ አይገቡም። ቤተክርስቲያን በር ላይ ሄደው ሲሳለሙ ደግሞ ካህን ካገኙ ይፍቱ ብለው መሳለም ይችላሉ። ለምን ከተባለ ጋብቻ ርኩሰት የለውም፣ ቅድስና ነው እንጂ። ስለዚህ ጋብቻ ክቡር ነው፣ ምኝታውም ንጹህ ነው አይደለ? ስለዚህ